ታሳዝነኛለች ወላሂ ውዴ በጣም ነው የምታሳዝነኝ ሰርጋችን ላይ በጣም ብዙዎች ኮምፕሌን ሲያደርጉ ነበር በጣም ብዙዎች ሀሳብ ሲያነሱ ነበር የተለቀቀው የሰርጉ ነሽዳ ላይ አንዲት እናት ይታያሉ አንዲት እናት ብቻ አይደሉም አንዲት ወጣትም ትታያለች ሁለቱም ጸጉራቸው የተከፈተ ነበርና ክሊፑ ላይ ለምን ጸጉራቸው የተከፈተ ሰዎች ተቀላቀሉ የሚል ብዙ ሰዎች ሲያነሱ ነበርና እግረ መንገድ ያቺ እናት ማናቸው ሚሊዮንም አያይዘሽ አንሽልኝ ያቺ ጸጉሯ የተገለጠችው እንደ ልቧ ሰርጉን ያደመቀችው እህቴ ናት አብራሻለች አብራኝ ሚዜ ማለት ነው ታናሽ እህቴ ናት ያው ክርስቲያን ስለሆነች ነው ጸጉሯ የተገለጠው ጸጉሯ ተገለጠ ብዬ ግን ከጎኔ ላይ እንድትቆም የምፈልጋት እህቴ ስለሆነች ላስወጣት አልፈልግም ምክንያቱም የማናችንን ቦታ እንደምንይዝ አላህ ነው የሚያውቀው በጣም ደግሞ በደስታ ሆና እጇ የምታውለበልቧ በእኔ ሰርግ የተደሰተችው እናቴ ናት እኔ የመጀመሪያ ልጇ ነኝ ግን ያው ማለት ያው እሷ ሙስሊም አይደለችም ታውቃለህ በጣም ደግሞ የሚከፋኝ ከመጀመሪያው አይደለም ሙስሊም ያልሆነችው ቤተሰቦቿ ሙስሊሞች ናቸው እኔ ስትወልደኝ ሙስሊም ናት ካገባሽ በኋላ ነው ድጋሜ ለክርስትና ሄደችውና ክርስቲያን ሲባል ደግሞ ዝም ብሎ ተራማኝ ክርስቲያን አይደለችም በጣም ጎበዝ አማኝ ናት እያንዳንዱ የምታደርጋቸውን ኢባዳዎች ወይ ደግሞ ተግባሮችን ሳያቸው በቃ ምን አለ ይሄን ለአላህ ብታደርግ ብዬ መቀናባት ናት የእውነት እና እናቴ ክርስቲያን ናት ግን ያምኜ ነው የኖርኩት ረጅም ዓመት ምክንያቱም ሳቃት ክርስቲያን ናት እናትሽ ናት ተብዬ ስተዋወቃት ክርስቲያን ናት አንገቷ ላይ መስቀል አለ ከዛ በኋላ እድሜ ሙሉ እሷ ጋም ሲሄድ ስናወራ ምንም ስለምን በቃ ክርስቲያን ናት እሱን አምኜ ነው የምኖረው እና እሷ ክርስቲያን በመሆኗ እኔ ሙስሊም በመሆኔ ምንም የተለየ ማስበውም ማቀውም ነገር የለም ግን እኔ መንገድን ስጀምር ትላንትና ወደ እስልምና የመጣች አንዲት እህት እናቷ በዛ እምነት ውስጥ መኖሯ ልቧን በጣም ስብር አድርጎት ሳየው እኔም እናቴን ትዝ አለችኝ በቃ እንዴት ነው በጣም ማለት የምትወደው ሰው አይደለም የምትመኝለት ሂዳያ ምናምን እና እኔ መንገድን ከመጀመሪ በፊት እናቴ ክርስቲያን ሆና መኖሯ አስጨንቆኝ አያውቅም ማለት አሁን ካለው ነገር አንጻር ነው ማውራ እንጂ ዱዓ አድርግላታለሁ በቃ አላህ የመጨረሻውን አሳምርላት ሙስሊሙና እንጂ እንዳትገላት ይላል ዱዓ አድርግላታለሁ ግን ያን ያህል ተመስጬ የሆነ ነገር ብዬ ምናምን አይደለም እንዳልኩ ነው ለሂዳያ ያን ያህል እንትኑ አልነበረኝም ግን ሌሎች እስልምና ውስጥ መጥተው ይሄን ያህል ዋጋ እየከፈሉ ከዛስ ለቤተሰቦቻቸው ሂዳያን ሲመኙ ምናምን ሳይ ምናምን በቃ የሆነ ስሜቴ በጣም እየተለወጠ መጣና እዛ መጥተው እናቶቻቸው የሰለሙላቸው ምናምን ሲያወሩ ያ አላህ ወላሂ በቅናት ግብግብ ነበር ምለው የነበረው ቅታድላችሁ ያልኩኝ ወላሂ አለቅስ ነበር እና አንዳንድ ጊዜ የሆኑ ስሜቶች ላይ የምር ህይወታቸው አሳዝኖኝ ነው ማለቅሰው ልክምባቸውን ሳይ አልችልም እኔም አብሬያቸው አለቅሳለሁ የሆኑ ቦታዎች ደግሞ በቃ እንደዚህ ያለ ህይወትን መኖርን አሁን ላይ ነገ ተስፋ አደርጋለሁ ግን አሁን ላይ ያልታደሉ ቤተሰቦች አሉኝ እነሱን አስቤ አለቅሳለሁ ማለት በቃ እናቴ በጣም ምርጥ ሴት ናት ወላሂ በጣም ምርጥ ሴት ናት እና በጣም መልካም ሴት ናት ሂዳያ ብቻ የጎደላት ማለት ናት
ግን ደግሞ የጎደለው ትልቁ ነገር አይደል ሂዳያ ሲሆን ታሳዝነኛለች። ወላሂ ውዴ በጣም ነው የምታሳዝነኝ። ቤት ውስጥ እኔ መንገድ ማለት መስራት ከጀመርኩ በኋላ ዝም ብዬ ሰዎች ልጅሽን አየናት ምናምን ያሉ ሲነግሯት ስታወራኝ አዎ አንድ ፕሮግራም አለኝና እባክሽ እይልኝ እናት ያልኳት። መቼ ነው የሚታየው አለች። ቅዳሜ 3 ሰዓት ነው የሚታየው አልኳት። ወይ ሙዬ እኔ እኮ 3 ሰዓት ላይ ጸሎት ላይ ነኝ ያመልጠኛል አለች። ምክንያቱም 3 ሰዓት ላይ ሳትጸልይ አተኛም። ጠዋት ቤተክርስቲያን ሂዳ ካልሆነ በስተቀር ምንም አይነት ስራዎች አይጀመሩም አይሰሩም። በጣም ጠንካራ ናት። ልታረሳ የመታ ደግሞ አይታታል ቤት አይደል የማርያም ስዕል ይዛ መታለች። መጽሐፍ ቅዱስ በእጇ አላት እና የሆነበት ጋር የማርያም ስዕልን አስቀምጣ ነጠላዋን ለብሳ መጽሐፍ ቅዱስን ይዛ 3 ሰዓት ላይ ማታ ትሰግዳለች፣ ጸልያለች። ሁሌ በነበረችበት ቀን ሁሉንም ቀን 3 ሰዓት ላይ ጠዋት እንደዚሁ ከእንቅልፏ ተነስታ አንደኛው ሜታ ቤት ሂዳ ታደርጋለች። እንደዛና ወላሂ በጣም ነው የምታሳዝነኝ ማለት እና በእርግጥ እናወራለን። ስናወራ ግን ያወራ ነው 3 ቀን ወይ 2 ቀን ነው። በጣም ጠንካራ ስለሆነች እምነቷ ላይ ትንሽ ማውራት እሷን ከባድ ነው። ትንሽ ለማውራት ስንጀምር ደስ ማይል ስሜት ውስጥ ስለምንገባ ብዙ አልቀጥልም። ግን ያለሽበት መንገድ ትክክል ከሆነ ውሰጂኝ እላታለሁ። እኔ ደግሞ ያለሁበት መንገድ ትክክል ስለሆነ ነይልኝ ወደ እኔ እላታለሁ። እኔ እኮ ሁሌ ነው የምጸልይልሽ እግዚአብሔር አምላክ ወዶልኝ አንቺን ወደ እኔ እንዲያመጣሽ ትለኛለች። እኔም እኮ ሁሌ ነው ዱዓ ማደርግልሽ አላህ ቀጥተኛው መንገድ እንዲመራሽ እላታለሁ። እኔ ለሷ ሂዳያ እመኛለሁ፣ እሷ ደግሞ ለኔ ያለችበትን ትመኛለች። እንዳልኩ ነው በቃ እንደዚህ አይነት ነገሮች ምናምን ሲነሱ መጀመሪያ ላይ ስሜቴ ብዙ አልነበረም ማለት በቃ ብዙ አስጨንቀኝም ምናምን። አሁን ግን ወላሂ በቃ አንዳንድ ጊዜ ደግሞ ታውቃለህ ከዚህኛውም የዘለለ ደግሞ የሆነ ነገር አለ። በቃ ነገርክ ሁሉ ነገር ምናምን ዱንያ ላይ ሲያበቃ እናትን የምታህል ነገር እናትነቷ እንኳን ቢቀር እንደ ኖርማል ሰው እንኳን እሷን ሳውራክ የምር በጣም በቃ ልበቀና ሴት ናት። ታውቃታለህ፣ አይታታል በደንብ አይሲ ግን ሂዳያ የለውም። በዚህ ውስጥ ደግሞ በዚህ ሁሉ ነገር ውስጥ ቁንጅናው አለ፣ መልካምነት አለ፣ ስነ ምግባሯ የሚገርም ነው። ግን አላህን የካደች ሴት ናት። ምናልባት አንድ ቀን ትበጣ ይሆናል። ሂዳያ በአላህ እጅ ነው አፍተር ኦል። አላህ ያለ እለት ኢንሻአላህ በአንድ መንገድ ላይ እንደምንሆን አስባለሁ። አላህ የፈለገው ነው የሚመራው አይደል? ሐታ ረሱል ሰለላሁ ዐለይሂ ወሰለም እኮ ይፈልግ አንተ የወደድከውን አትመራም ብሏቸዋል። ወላሂ የሚያጽናናኝ እሱ ነው። ሐታ ትልቁን ሰው ትልቁን ነብይና አላህ ዛሬም ነገም መልካምነቷን አይቶ ደግነቷን አይቶ ይሄንን ባቆጥሩ አላህ ሂዳያን እንዲሰጣቸው ጠይቃለን። እንደው